ላሳይሽ የማሳይሽ ነገር ጭንቀትሽን የመስበር አቅም አለው። ሰማዩን አየሽው? በዙሪያሽ የሚገኘውን ምድር ጎብኚው። ከቻልሽ ባህር ውስጥ ገብተሽም ስትመለከቺ እግዚአብሔር ያልፈቀደው አንድም ነገር አይኖርም፣ አይሆንም። እነዚህ ወፎች ተመልከቻቸው፣ ጎጆዎችን ያቸው እግዚአብሔርን ተስፋ አድርገው የሚኖሩ ወፎች የሰሯቸው ናቸው። አእምሮሽ ተጨነቀ፣ እንቅልፍ ሰላም አሳጣሽ፣ በቁም የምትሞቺ መሰለሽ፣ ረዳት አጋዥ ፈጣሪ እንደሌለሽ ሆነሽ ነፍስሽ ባከነች። የኔ እህት በእግዚአብሔር ፍቃድ የምትኖሪ ከሆነ ብቻ ነው ለልብሽ ሰላም የሚመጣው። ባንቺ ዕውቀት፣ ባንቺ ጥረት፣ ባንቺ ገንዘብ፣ ባንቺ ኔትወርክ ልኑር ካልሽ ትጨነቂያለሽ። ሰማይና ምድሩን፣ ባህሩን፣ ፍጥረትን፣ ሰዎችን ሁሉ ለፈጠሩ አምላክ ፍቃድሽን አሳልፈሽ የምትሰጪ ከሆነ ግን በልብሽ ታርፊያለሽ። ፍቃድህ በሰማይ እንደሆነች በምድርም ትሁን። በትዳሬም፣ በስራዬም፣ በጤናዬም፣ በቢዝነሴም በሁሉም አጋጣሚ ይሁን ብለሽ ስትኖሪ የእግዚአብሔር ፈቃድ፣ ጽድቅ፣ ሰላም፣ በረከት ይመጣና ልብሽን ርፍ ያደርገዋል። ለህይወትሽ ሁሉ መትረፍረፍ ይሰጠዋል። በህይወትሽ ማን የፈቀደው ነው የሚሆነው? አምላክ የፈቀደው ወይስ ያንቺ ትንሹ አእምሮ? መልካም ቀን። ውሳኔው ያንቺ ነው።